ሰላም የዩቲዩብ ተመልካቾቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥተናል። በዛሬው ቪዲዮአችን እንዴት አድርገን የምንፈልገውን ነገር እንደዚህ ሃይላይት ማድረግ እንችላለን የሚለውን ነው ዛሬ የምናየው። እንግዲህ ቪዲዮአችን ላይ መኪናዋን ነው ሃይላይት የምናደርገው። ስለዚህ ልምሽሩ ላይ እመጣለሁ። እዚህ ጋር ኤክስፖዠሩን ቀንሰዋለሁ። ከዛ ኢፌክት ኮንትሮል ላይ እመጣለሁ። ወርታች ወርዳለሁ። ያሉ መችሪ ከለር አለ። ከዛ እዚህ ጋር ፔን ቱል አለ። እሱን አንዴ ነካለሁ። መጀመሪያ ቪዲዮአችንን ትንሽ አለፍ እናደርግና እዚህ ጋር ሲን ኪቦርዳችን ላይ ነግተን እዚህ ጋር ቆረጥ እናደርገዋለን። ከዛ እዚህኛው ቪዲዮ ላይ እመጣለሁ። ቀጣዩ ቪዲዮ ላይ እመጣለሁ። ከዛ ያሉ መችሪ ከለር ላይ እመጣና ኤክስፖዠሩን እንቀንሰዋለን። እንዲጨለም እስኪል ድረስ ከቀነስ ነው በኋላ ኢፌክት ኮንትሮል ላይ እንመጣና ወደታችን እንወርዳለን። ከዛ እዚህ ጋር ፔን ቱል አለች። እሷን ነክተን ፊት የምትለዋን 75 እናረጋትና እንዲ መኪናዋ እንድትታየን በደንብ ከዛ በመኪናዋ ልክ እንደዚህ አድርገን እንቆርጣለን ማለት ነው። መኪናዋ ባለችበት አካባቢ እንደዚህ አድርገን እንቆርጣለን። ከዛ መኪናውን ብቻ ለይቶ ጥቁር አድርጎታል፣ ሌላውን ነጣ አድርጎታል። ስለዚህ እሱን ለማስተካከል ኢፌክት ኮንትሮል ላይ መጣና ወርታች ወርደን ኢንቨርትድ የምትላለች እሷን አንዴ ነካለን። ከዛ መኪናውን ያነጣዋል፣ ሌላውን ባክግራውንድ ደግሞ ጥቁር ያደርገዋል። ትንሽ ፌዘር እንሰጠዋለን እያየን። ከዛ እዚህ ጋር መተን ትራክ ማድረግ ያለች ፕሌን እንላታለን። ከዛ እስከ መጨረሻው ድረስ ትራክ ያደርግልናል። መኪናውን ብቻ እየተከተለ ትራክ ያደርግልናል ማለት ነው። ከዛ እንግዲህ ፕሌይ አድርገን ስናየው እንደዚህ ይመስላል ማለት ነው። ከዛ መጀመሪያው ላይ ከፈለግን ክሮስ ዲዞልቭ እናደርግበታለን። ኮንትሮል ፕላስ ዲ ስንነካ ኪቦርዳችን ላይ ባይ ዲፎልት ትራንዚሽን ያስገባልናል። እሱን ሰብሰብ ምናምን ማድረግ እንችላለን። ከዛ እንግዲህ እንደዚህ ፕሌይ አድርገን ስናየው ይሄን ይመስላል ማለት ነው። ስለዚህ በእንደዚህ አይነት መልኩ ሃይላይት ማድረጊያ ኢፌክቶችን መስራት እንችላለን ማለት ነው። የዛሬው ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቶሎ ቶሎ ቪዲዮዎቻችን ደርሳችሁ ደወል ምልክቱን ተጫኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። እናመሰግናለን።